የመጀመሪያዋ ዋና የአውሮፕላን አብራሪ ኢትዮጵያዊት በረራዋን በስኬት አጠናቀቀች። ዋና አብራሪዋ በአውሮፕላን አብራሪነት የተቀመጡትን ሁሉንም የእድገት ደረጃዎች በጽናት በማጠናቀቋ ነው ለዛሬው ስኬት የበቃችው። መታሰቢያ ለገሰ ይህ 737 ኪው 400 ቦምባርዲየር የመንገደኞች አውሮፕላን ከአዲስ አበባ ጎንደር ከጎንደር አክሱም ከአክሱም አዲስ አበባ የሚያደርገውን ጉዞ አጠናቆ ቦሌ ዓለም አቀፍ አየር መንገድ ደርሷል። በመጀመሪያ ኢትዮጵያዊት ዋና የአውሮፕላን አብራሪ አማካኝነት ለነገሩ ኢትዮጵያዊ ሴት የአውሮፕላን አብራሪ አሰልጥኖ ማስመረቅ ለኢትዮጵያ አየር መንገድ አዲስ ነገር አይደለም። በአየር መንገዱ አውሮፕላን አብራሪ የሆነች ኢትዮጵያዊት ማግኘትም ጥቂት ይሁን እንጂ ያለ ነው። በአውሮፕላን አብራሪነት ሰልጥነው የሚወጡ ባለሙያዎች ወዲያውኑ ዋና ወይንም አዛዥ አብራሪ አይሆኑም። ከዋና አብራሪ በስተቀኝ መቀመጫ ሆነው በረዳት አብራሪነት ሂደት ውስጥ ማለፍ ይጠበቅባቸዋል። የባለሙያው ብቃትና ጽናትም የሚፈተሸው በዚህ ሂደት ውስጥ ነው። ታዲያ ጥቂቶች ከሚባሉት የሀገራችን ሴት አብራሪዎች ይህንን ሂደት በስኬት አጠናቀው ዋና አብራሪ ወይንም ካፒቴን ለመሆን የቻሉ ከዚህ በፊት አልነበሩም። ካፒቴን አምሳለ ጓሉ ግን በኢትዮጵያ አየር መንገድ ታሪክ በአውሮፕላን አብራሪነት የተቀመጡትን ሁሉንም የእድገት ደረጃዎች አጠናቃ ዋና አብራሪ በመሆን የመጀመሪያ ኢትዮጵያዊ ትሆናለች። ካፒቴን አምሳለ በአጠቃላይ 4475 የበረራ ሰዓቶችን አስመዝግባለች በረዳት አብራሪነት። አሁን ደግሞ በዋና አብራሪነት የመጀመሪያ የሆነውን የሀገር ውስጥ በረራ በስኬት አጠናቃለች። ዛሬ በህይወቴ በጣም ደስ ካሉኝ ቀኖች አንዱ ነው። ለዚህ ስኬት የበቃሁት መጀመሪያ የኢትዮጵያ አየር መንገድ ይህን እድል ስለሰጠኝ ነው። ሁለተኛ ደግሞ ቤተሰቦቼና ከዛም በተረፈ ባለቤቴ አባት አቶ ጓሉ እንደኛ ነውና እናት ወይዘሮ መንበረ አያሌው እለቱን ልዩ ትርጉም የምንሰጠው ብለውታል። የልጃቸው ስኬትም ለሌሎች ሴቶች ፈር ቀዳጅ እንደሆነ ገልጸዋል። የኢትዮጵያ አየር መንገድ የሰው ሀብት አስተዳደር ምክትል ፕሬዝዳንት ወይዘሮ ኤልሳቤጥ ጌታቸው በአየር መንገዱ ካሉ ሰራተኞች 30% ሴቶች መሆናቸውን ይናገራሉ። ሴቶች በከፍተኛ የስራና የኃላፊነት ቦታ ላይ እንዲገኙ ማድረግም የኢትዮጵያ አየር መንገድ ጽኑ አቋም መሆኑን ገልጸዋል። ድርጅቱ ውጪ ያሉት ብዙ ቢሮዎች አሉ። እነዛ ቢሮዎች ውስጥም በማናጀርነት ከፍተኛ ኃላፊ ሆኖ የሚሰሩ ብዙ ሴቶች አሉ። ውጤታቸውም በጣም ጥሩ ነው፣ በጣም አበረታች ነውና ያው በፓይለት ብቻ ሳይሆን በሌላው በሁሉ መስክ በጣም ምንገፋበት ስራ ነው የሚሆነው። በአሁኑ ወቅት በኢትዮጵያ አየር መንገድ 4 ሴት ረዳት አብራሪዎች ይገኛሉ። በቅርቡ ደግሞ ሁለተኛውን ሴት ዋና አብራሪ ስራ እናስጀምራለን ሲሉ የአየር መንገዱ ባለስልጣናት ተናግረዋል።